ሰላም ዩቲዩብ እንዴት ናችሁ? በባለፈው ቪዲዮአችን ኮሜንት ለሰጣችሁ ዛሬ ተሸላሚውን እናወጣለን ማለት ነው። 18 ሰው ኮሜንት ሰጥቷ ፒኬ ዊነር አለሙ ካሴ አሸናፊ ሆኗል። ቲክታክ ላይ ያናግረኝና ሽልማትን ትወስዳለህ። ሁላችሁም ኮሜንት ላይ ጻፉና በቀጣይ ቪዲዮ ተሸላሚ ትሆናላችሁ። ወደ ቪዲዮ እንለፍ። አሁን ቅብጥ ነው ምንለው፣ ቁልት ነው ምንለው፣ ፍልት ነው ምንለው። ጊዜያችን ነው በለፈለፉ ምን አለች አንዴ አይጠፉ። ኢንተርኔት ላይ እንቧ ዘራፍ አቃቂ ዘራፍ፣ ምድር ላይ ዜሮ፣ መሬት ላይ ዜሮ። ሳምሪን ተወቃሽ ያደረጋት በእንደዚህ አይነት ኤነርጂ የሰው ፊት ላይ መቅረቧ ነው። እያለቀሰች እየተቀለሰለሰች ብትመጣ ግን በተቃራኒው ነበር እያለች ነው። ሊያ ምን ትላላችሁ? ደስ ብሎኛል ልጆችን ስለተቀበልኩ። ከ8 ወር በኋላ እንደዚህ አይነት ነገር ደረሰና እግዚአብሔር የእናትነትን እንትኔን አይቶ ልጆቹ እንዲመጡ አደረገልኝ ብትል ሙሉ ኮመንታተርና ህዝቡ ማለት ነው ሳምሪዬ እንኳን ደስ አለሽ፣ ደስ ብሎናል፣ የኔ ቆንጆ እንወድሻለን፣ አይዞሽ በርቺ ነበር የምትባለው። በነገራችን ላይ ሳምሪ ግን እየሳቀችና ደስ ብሎኛል ልጆቼ እንደዚህ አረኩኝ መጣና አንተ ቤትክበት እንደዚህ ተባለ ምናምን እያለች ፉል ኮንፊደንስ ያላት ሴት፣ ለመወደድም የማታሽቃብጥ ለመደነቅም የማታሽቃብጥ ሴት ስላወራች ኮመንት ላይ በጣም ብዙ ሰው ሲሳደብና ሲዘርፋት ነበረ። ካያችሁ ማለት ነው፣ ካያችሁ አይታችኋል። ይሄ ሙዳቸው ነው። ሳምሪም ብትሆን ፋኒም ቢሆን ቶፒክ ይፈልጋሉ። ቶፒካቸው ነው። የጥንዶች ፍቅር ምን እንደሚመስል ለመጀመሪያ ጊዜ ሶሻል ሚዲያ ላይ ያስለመዱን ያሳዩን እነሱ ናቸው። እንግዲህ ፈጣሪ ለልጆቹም ብሎ ለነሱም ለወደፊቱ ህይወት ብሎ በአንድ ላይ ቢመልሳችሁ ደስ ይለኛል። የእናንተ ምኞትስ ምንድነው? እስኪ ኮሜንት ላይ ጻፉልኝ። ነርሲንግ አሲስታንት ለመጨረስ 18 ዓመት የፈጀ ነርሲንግ አሲስታንት ያ እሷ በሷ ቤት ዝምን ብላ የለም ስልጥን ብላ I am grow up in German አይነት ጨዋታ ነው። ገባችሁ? I grown up in እኔና እሷ እኩል ነው ዩሮፕ የመጣ ነው። እኩል የመጣ ነው። እኩል ነው። 12 ዓመት ነው 13 ዓመት ነው 13 ዓመት እኔም እዚህ ሀገር ከመጣ I am also grow up in እዚህ ሀገር እኮ እንዴ እንደዚህ ሲያናግራት ምን አለች? የመጀመሪያ ጊዜ ከኔ ጋር ጉዳይ ካለ ከእንግዲህ እንዳታወራኝ ማውራት የምትችለው ጠበቃዬን ብቻ ነው ብላ የለም እንደ ባለ ሀብት የለም ከጠበቃዬ ጋር ጉዳዩን ጨርስ አይነት ወሬ ትለው ነበር። ለካ ከፍርድ ቤት እንደወጣች ብሎክ አውጥታው ዋትስአፕ ላይ መልእክት ትልክለታለች። እኛ ደግሞ እንዳትመልስላት አይመልስልሽ። ቀስ በቀስ ልትጠጊ አይደል? ፍርድ ቤቱ ስታየው አማረሽ አይደል? አማረበት፣ ደስ ይላል፣ ደርበብ ያለ አይደል? ፋኒ ዝንጥ ብሎ ነው ሱፉን ለብሶ ነው ሄደው። ሱፉን ልብስ አድርጎ ዝንጥ ብሎ ሌዘሩን አድርጎ ነው ሄደው። ፋኒ ዩቲዩብ ላይም ሆነ ቲክታክ ላይ ቪዲዮዎችን ሲለቅ ከስር ኮሜንት ላይ አብዛኛዎቹ ፖዚቲቭ የሚባሉ ኮሜንቶች ናቸው የሚሰጡት። ይሄ ልጅ ግን የሰጠው አስተያየት በጣም አስደንግጦኛል። ፋኒን ይገልጿል ብዬ አላስብም። ፋኒም በዚህ ደረጃ እንደዛ ተረድቶት አይመስለኝም እየሰራ ያለውና እስኪ እናንተም ስሙትና እንደኔ ተሰማችሁ ካላችሁ ወይም ደግሞ ትክክል ነው የምትሉ ካላችሁ እስኪ ሀሳባችሁን አሳውቁኝ። ቀጠሮ ላይ ትላንት ተገኝተን የተፈጠረው ነገር በአጠቃላይ ለእናንተ ለማብራራትና ለማስረዳት ነው እዚህ የመጣሁት። አንፎጋገር ወንድም አንፎጋገር። እውነት ለኛ ልትነግረን አስበን ወይስ ዩቲዩብ ልትሰራ? ለምንድን ነው የቤተሰብ ሚስጥር እዛው ውስጥ የማታደርገው? ለምንድን ነው የቤተሰብ ሚስጥር ወደ ዩቲዩብ አውጥተህ ገንዘብ ለመስራት የምትሞክረው? አረ ምን አይነት አባት ነህ? ምን አይነት እበት ነህ አንተ? አንተማ አባት አይደለም እውነት ለመናገር ስንት አይነት ሰው ነው እዚህ ምድር ያለው። አሁን አንተ እኛ ኢትዮጵያ ህዝብ በእናንተ ተጨንቀን ይኸው ላስረዳችሁ ብዬ ምናምን መጣሁ። ጡረተኛ የዩቲዩብ ገንዘብ ስትለምድ እኮ እንዲህ ነው። ሚስጥር የሚባል ነገር የለም። ሁሉ ነገርን አደባባይ አውጥተህ በገንዘብ መቀየር ነው ስራክ። ዝም አትልም እንዴ? በቃ ፍርድ ቤት ከፍርድ ቤት ከመጣ በኋላ ልጆችን በትክክል ማሳደግ። ዩቲዩብ ላይ ሌላ ኮንታክት ይዘህ መጣ። እድሜ ልክን ስለ ልጅ ስለ እነሱ እያወራ ሳንቲም የመስራት ግዴታ እኮ የለብም። እስቲ እንደ ሰዎች አባቱን እስቲ ሚስጥርህን ደብቅ። ሁሉ ነገርን አደባባይ አታውጣ። እኔ እንደዚህ አይነት እንዳንተ አይነት ደግሞ አስመሳይና የቤት ጡረተኛ አይቻላቅም። በልጆቹ በቤተሰቦቹ በዩቲዩብ እየተናገረ ብር ለመስራት የሚሄድ አባት ማለት አንተ ነህ። ጡረተኛ ነህ። አረ ሳምሪ ተገላግለሻል። እግዚአብሔር ከእንደዚህ አይነት ወንድ ሴቶች ይገላግላችሁ። መለፍለፍ የዘለለ ነገር የለም። መለፍለፍ
ለፍለፍ 2026 እኮ ደረሰ። ስንት ዓመት ለፍለፋችሁ 2026 እስከ 2030 ልትለፈልፉብን ነው ወገን። አፕዴት እየተደራረግን ነገሮች ብትጠሉኝ ብትሉኝ ወንዶች በቤታቸው ፈታቸዋቸው ስትለዩቸው ጥሩ ነው አያውቁ አውሬዎች ናቸው። ወደርሽም ጠላሽም አመሽም አላመሽም ወንድ ልጅ ትዳሩን የፈታ ቀን ሰይጣን ነው። በሚስቱ በልጆቹ እናት እያየናችሁ ነው። ሩቅ አንሄድም። ስለ ልጆቹ አስተዳደግ እናውራ ብላ ሳምሪ ስትጽፍለት ስክሪንሻት አድርጎ ለነጭ አይላከላት። ሶሻል ሚዲያ ላይ እንደማቃት ከሆነ ሄለን ሳይኮሎጂ ምርቋ በዚህ ልክ የምትታመን ሰው አይደለችም። መረጃ እንደዚህ የቤተሰብን ጉዳይ አሳልፈ መስጠት ያለባት አይነት ሴት አይደለችም። ምክንያቱም ስትጣላ እንደነ ቤታዩ አይነቱ ነጅጅን ራሱ ከነ ቤተሰብ ነው እያመጣች የምታሰጣላችሁና በዚህ ደረጃ ሚስጥር ማጋራት ጥሩ ነው ብዬ አላስብም። ከራሷ አንደበት ላሰማችሁ። ልጅሽ ትወደዋለች፣ ፋኒ ትወደዋለች እኮ ፋኒ ፍቅር አለባት እኮ ከፍርድ ቤት እንደወጣች እንዴት የተለያየ እናትና አባት እንዴት ልጅ ማሳደግ እንደሚችል እንወያይ ተገናኝተን ብላ ወረቀት ጻፈችል። እንዳትመልስላታለሁ እኛ ነን ከልክለ ነው እንዳይመልስልሽ ያደረገ እኔ ነኝ እንዳትመልስላት ያልኩት። ሳምሪ በእኔ መዳፍ ስር ነው የምታልፊው እንዳትመልስላት አልኩት። ድልድይ ላይ ቁጭ ብለሽ ወንበር ላይ ጥንድ ነው ቦታ ላይ ቁጭ ብለሽ ልታወሪ ከዛን አይኑ ልታይ ገና ስትወጪ እኮ መልሶ የሚለማመጥሽ መስሎሽ በስነ ስርዓት እርግጠኛ ስለነበርሽ ሲዘጋሽ አላመንሽም። እብደሻል እኮ። እኔ ያልኩት ነው የተፈጸመው። የተጻፈለት ሲያነብ የነበረው እኛ ጸደቅንለት ነው። ካሁን በፊት እኔ ለጂጂ ምን ስላል ነበር ወይ 100% ትወስዳላችሁ ወይንም 100% እሱ ጋር ይቀመጣሉ እንጂ እናንተ ቤት ማል አይመላለስም እኔ ብዬ ነበር ወይስ አላልኩም? ንገሩ። ታለሽ ጂጂ በተለይ አንቺ ልጆቹ ጋር እንድትደርሺ ከተደረገ አቦተኝ አላልኩም? እኔ ብዙ ጊዜ ነው ምንድን ነው ያልኩት? እናት እንደመሆኗ እናት ለልጆች እንደምታስፈልግ አውቃለሁ እና ቅድሚያው ለሷ ሰጣታለሁ። ቃል በቃል እንደዚህ ነው ያነበበው ሳብሪ። ቅድሚያ ለሷ ሰጣታለሁ። 100% የምታሳድግ ከሆነ ከእናት በላይ ምንም ስለሌለ ለሷ እድሉን ሰጣታለሁ። አይ እሷ አልችልም ካለች ግን እኔ ያሳድጋለሁ። አያችሁ ዲፕሎማሲ። ሳምሪ ይዘሽ የመጣሽው ምን ነበር? ወረቀት ላይ ሰፈርሽው ጠበቃሽም ስታወራ የነበረው ምንድነው? 2 ሳምንት እኔ ጋር 2 ሳምንት አባትየው ጋር ነበር ያልሽው። ገብተሻል? ለምን 2 ሳምንት አንቺ ጋር 2 ሳምንት እሱ ጋር? ምክንያቱም ልታስሪው ትፈልጊያለሽ ወይ ስራ ይሰራ ወይ ምን አይል ማለት ነው። በየ2 ሳምንት እሱ ልታዩ ትፈልጊያለሽ። እሷንም አታያትም። 2 ሳምንት እሷ ጋር ቀኑ ሙሉ ቴሌቪዥን ሲያዩ ይውላሉ። አንተ ጋር ደግሞ ቴሌቪዥን የሉም ስትል ልጆቹ አንተን ክፉ ያደርጉሃል። አንተ ነው የምትለው እነሱ የስ ይላሉ። ልጆች ማዳላት ይጀምራሉ። እሱ ራሱ ልጆቹን ይፈልጋቸዋል፣ ይወዳቸዋል። በዚህ የኔ መብት ለመጠቀም ብቻ ስል ልጆቹስ አለን ሲለን በቃ በ2 ሳምንት እሁድና ቅዳሜ 1 ሳምንት በ2 ሳምንት ውስጥ 2 ቀን ብቻ አለው። ግን በጣም ኖ ብለው ከተከራከሩ 1 ቀን ጨምርላቸውን ያለው። ከዛን እሮብ ተጨመረ። እሷ የሄደችው ጠበቃ ይዛ ምን ይዛ ሄደችው? 2 ሳምንት እሱ ጋር ሙሉ 2 ሳምንት እሷ ጋር ነበር። ኖ አለ ካልቻለች ለኔ ተስጠኝ። ከዚህ ንቅንቅ እንዳትል ያለውኛ ንቅንቅ እንዳትል። የቤታዬ ባል ጥቁር ነው እያላችሁ ኮሜንት የምትሰጡ ሰዎች በጣም ነው የምታናድዱኝ። ጥቁርነት የውበት መገለጫ አይደለም። ሊያም በጣም ነው ያጠፋሹ። እዚህ ቪዲዮ ኮሜንት ስርም እንደዚህ ብላችሁ እንዳጽፉ። የሰርጀሪ እኮ እንትን ምንድን ነው የሚባለው? ይሄ ኩንታኩንቴዋ ታየ እኮ። ኩንታኩንቴው ማለት ምን እንደሚባለው ጋይስ? ኩንታኩንቴዋ ታየ እኮ። አይ ሰርጀሪ እኔ ባል የለኝም፣ እኔ እንደዚህ የለኝም። አማርኛ ስለማይሰማ ነው እንጂ ኩንታኩንቴሽን እኮ አየነው ትላንትና። ገባ እንደኬ ቋሩጦ መጣ ከኋላ ሰርጀሪዬ። እኔ ግን አንድ ጥያቄ ልጠይቅሽ በማርያም ረስቼው ያንን ሀረጉ አሳቀቅንሻ። ምክሬን ደግሞ ትሰሚያለሽ። አይ የኔ እናት ጎንደሬ አይደለሽ? ጳጉሜን ብላሻለች እኮ እንዲህ የሳቀችም ቢሆን የአንቺ ቢጤ መሽቆቅ
ነግራሻለች። ግን ኩንታኩንቲሽ ወንድምሽ ነው ታላቅሽ ነው። የኔ እናት ጎበዝ ጎበዝ ጎበዝ። ከአበሻ ጋማ ብትኖሪ አናት አባትሽን ብሎ ይገላግልሻል። ወይ ደግሞ አሜሪካ ሀገር እዛ እስር ቤት ይገባ ነበር። ብሬከን ብሬዝ ምንድነው የሚባለው ፊልም የተሰራበት እዛ ነበር የሚገባው። ስለዚህ በነገራችን ላይ ጂጂ አንድ ነገር ልንገርሽ፣ ሳምሪ መቼም ራይት ሆና አታውቅም ነበር። ሲጀምሩም ኤክሱ ነበረች። በነገራችን ላይ በኤክስ ውስጥ ነው ያለሽ አንዳንድ በኤክስ ውስጥ አስታይም እኮ ነግሬያቸዋለሁ። መቀመጫ የፍንክት ሁሉ ሳይቀር ነው ፀጉር የሚያበቅለው። ለምንድን ነው ያላቀው? ለፀጉር ተብሎ ታዞ የቄጤ ፍንክት ላይ ነው የማገኘው ፀጉሩ። ምን አይነት መድኃኒት እንደሆነ አላውቅም። ጆሬ ጌታ ምስክሬን ባለፈው ሙሉ ጆሬ ጋሽ መስፍን የሚባል ባለሱቅ ነበር እዛ ድሬዳዋ። አንድ ባለሱቅ አለ ጋሽ መስፍን የሚባል ጆሮአቸው ላይ ትልቅ ፀጉር አለባቸው ነጭ ጭብ ያለ እንደዛ እንደ ጋሽ መስፍን ጆሬ ላይ ፀጉር፣ የቄጤ ፍንክት ላይ ፀጉር፣ ብብቴማ ተውቴ ቶኔልሻ ሆኗል። የድሬዳዋ ቶኔልሻ ጫካው እዛ ሙሉ ገላይ እግሬ በቃ ተኮላ የሆነ ቁምጣ ለብሶ ሙሉ ፀጉር እግራችሁ እመቤቴን ነው የምላችሁ። አንድ ነገር የማይበቅል ፊታችሁ፣ ቅንድባችሁ አሁን አላያችኋቸውም? አርቲስቶች ቅንድባችሁ ብቅልቅልቅልቅል ነው የሚለው። ይሁን ቤታዬ ለምን አይደለም ችቦ አይሞላም ከስሩም ብትሉ አይመለከተኝም። ግን ይሄኛውን ተጠቀሙ። ከድሮ ይሄኛው አሪፍ ነው እመቤቴን ውድ፣ ይሄኛው አሪፍ ይመስለኛል። ይሄ አሪፍ ይመስለኛል ጋይስ። እንግዲህ የዛን ጊዜ ያሳውሳል። በየሁለት ቀኑ ነው ማለት ነው። በየሁለት ቀኑ ስራ ሆነብኝ እኮ እናንተ። በየሁለት ቀኑ አልኳችሁ በቃ። ይሄንን መድኃኒት የምትወስዱ እህቶቼ ካላችሁ እንግዲህ ከቤታዬ ምክር ውሰዱ ብዬ ነው ይሄን ቪዲዮ ያመጣውላችሁ። በየሁለት ቀኑ ነው ማለት ነው። የላይኛው አደገ ስል የስረኛው ቹብ ይላል። የስረኛው ቹብ ማለት ስል ከላይኛው ጉፍ ይላል። እኔ እኮ ግራ ገባኝ እኮ። ከኋላው ስል ከፊት ስል ከኋላ በሁለቱም በኩል ነው የሚበቅለው። በሁለቱም እመቤቴ በዚህ በዛ በጀርባም ከፊትም እኔ ገባኝ ነው የምለው። ማውራት ካለብን መናገር ካለብን በቃ እንደዚህ ፍርድ ላይ ነበር እንደዚህ ተነጋ የተናገርከው ንግግር እኮ በጣም ደስ ይላል። ግን እቺ ሴትዮ መሀል ማስገባት ለምን አስፈለገ? የኔ ጥያቄ ነው። እሷ ከአፏ ጥሩ ነገር ብላ እንደማታወራና ተናዳ መታ እንደምትመልስ እያወቅ ጂጂ ለማናደድ ብዙ ሰዎች ደግሞ ቁጭ ብለው እንደሚጠብቋት እያወቅ አያትየዋ አታገኘውም፣ አያትየዋ ጋር አይደርስም እንደዚህ ብሎ ማብራራቱ ለምን አስፈለገ? 2018 ብዙ ታዋቂ ሰዎች የተሞሸሩበት ነው። ከነዛ መካከል ቲክታክ ላይ የምናውቃት ቤቲ እንግዲህ ሽምግልና ተልኮላታል። የጃኒ ጓደኛ ነች፣ አንደኛዋ ሚዜ ናት ብለን እንጠብቃለን። እንግዲህ የጃኒንም ሰርግ እንጠብቃለን። ይሄ አመት ሳያልቅ ቤቲን እንኳን ደስ አለሽ በሏት። ምን እንደሚመጣ አውቀዋለሁ ቀድሜ ስለማውቀው ማለት ነው። ምክንያቱም ሁለት ጠበቃ ይዤ እኛ ላይ ምንም ነገር ሊመጣ አይችልም። ከአንተ በፊት ሁሉ ሰጠን ቁጭ ብለናል። ሁሉ ነገር ካልኩሌት ምን እንደምንፈልግ ምን እንደማንፈልግ። ግን ያው ልጅ ስለሆነች እሷ እዚህ ምንትን ያላችሁበት ነገር ሲል ቅዱስ ሚካኤል ደግሞ ይጠብቅ። ሚካኤል ደግሞ ማለት መፍራት አይደለም። ግን ምን መምጣት እንዳለበት ምን መምጣት እንደሌለበት ቀድሜ ያውቃለሁ። ያ እኔ እሱ ልጆች ቢፈልግ ኖር መድኃኒዓለም ለምላችሁ አንድ ጠበቃ ይዞ ቁጭ ነበር። ግን ስለማይፈልጋቸው ለተምጣ ብሎ ነው የመጣው። አንድ ጠበቃ እንኳን አልያዘም። ይሄ ጀጀቢቲ የሚጽፍለት አለ 13 እና 14 ገጽ። እናትየው ፖለቲከኛ ናት፣ እናትየው አክቲቪስት ናት። እናትየው ከልጅቷ ጋራ ከዚህ በፊት ተጣልተው የኔና የሳምሪን ጸብ ተጣልተው ነበረ። እናትየው አክቲቪስት ናት። አዎ አክቲቪስት ነኝ፣ በጣም መኮራበት አክቲቪስት ነኝ። አንተ ባትላ የጀርመን መንግስት ያውቀዋል። ድጋሚ ቦታ እንዳትቀየር ይሄ ቁምሳጥን ከዚህ በኋላ ቦታ እንዳትቀየር፣ አንድ ቦታ አስቀምጪልን። ደከመን ሀላላ ቤተሰብ ሀላላ ይሄ ቁምሳጥን እንዳታነቃልቱ ከዚህ በኋላ አንዴ ደርድሪበት ወይ የነሐውሳና የፎቶ አስቀምጡ፣ ችግር የለውም። በቃ ጫማ ያመጪበታል፣ ቦርሳ ትደረድሪበታል፣ ሽቶ መከራች። ይሄ ሁሉ ጊፍት እየወረደ ገና መደርደሪያ እንኳን አትገዢም።
ይሄ ኩንታ ኩንቴ በፊት ምስል ሌላ አባ ፌክ ነው አይደለም። እንደሱ አላለም እንደሱ አላለም። አትጂ እንደዚህ ምናምን እሱ ይድና ዘለበሉት አላለም ያልነው 50 100 300 ምናምን ፎሎ ያላት አካውንት እየመጣ ግትሰጥሽ ማለት ነው እንደደረሰበት አላውቀነዋል ያለች እና ሌቭል ያላቸውንም አላለም። ሌቭል እንግዲህ ፌክ ነው እንዳይሉን የኪዲን ፕሮግራም ይዳበረስ ማለት ነው። ባይዘው እኔ አላበለሽ ነው ግን ያው ላችን መልስ ልመልስልሽ ምንድን ያቺ የሰው ፕሮግራም ላይ ሄዳ ስለ ሰው ወረሽ ማለት ነው። ፊልም ሰርታችሁ የልጅቷን ፕሮግራም ልታበላሹ እንደነበር ስለደረስንባችሁ መልስ መለስኩልሽ። ልጅቷም ሰርፕራይዙን አታውቅም። አዎ አታውቅም። ነገር ግን ሰርፕራይዝ እንደሚነገራት ያወቁ ሰዎች ከሚመጡ ሰዎች መካከል ወሩ አፈንግጦ ወጥቶ እናንተ ጋር ሊደርስ ተደረገ ነው ያሉት። እናንተ ደግሞ ፊልም ሰራችሁ ሚዲያውን ለመቆጣጠር። በማግስቱ ከዲቦራ ጋር ፍቅሩ ናችሁ እየጨፈራችሁ አሳያችሁን። ሳታስቡት መለሳችሁልን። እኛ ግን መጀመሪያው አውቀን ነበረ። አይሽ በመጫው ምናምን አይደለም ነጥብ ያለው ወሬ ጣይ ተሰጣሪ ይደረጋል። ቁራ ይመስላል አይባልም። እንደዚህ ብለው እንደዚህ ነው አይደለም። እኛ የምንልሽ ላይክ እንደዚህ ነው። እንደዚህ አይነት ወሬ ነው የምናወራልሽ። በመጫው ኮመንት በመደርደር ልብ በመደርደር አይደለም። ነጥብ ያለዋን ወሬ ጣይ ነው የምታደርጊው። ከዚህ በፊት ሆሪን ተናግሬያለሁ። ሳምሪ ሰፖርት አድርጌያለሁ። አዎ ነገም ከደጎ ወዲያም እናት ነኝ። ሴትን ሰፖርት አደርጋለሁ። ይህንን ቪዲዮ አሁን እያያችሁ ያላችሁ ሴት እህቶች ሴት ስለሆናችሁ ብቻ ሳምሪን ትደግፋላችሁ? እስኪ በትክክል ለእውነት ብላችሁ ሀሳባችሁን ኮሜንት ላይ ጻፉልኝና እንወያይበት። ፋኒን ሰፖርት ለምን አላደረግሽም ልትሉኝ ትችላላችሁ። ይሄ ነገሩ ነው የምጠላው። ፋኒ ይሄ የሚዲያ ወሬ በጣም ይወዳል አይመስልም፣ ግን ይወዳል። በነገራችን ላይ ቪዲዮውን ከመጀመሪያው ጀምሮ ስጀምርላችሁ ያላያችሁ ቤተሰቦቼ ጂጂኪያ ወጣ ዛሬ ደስታችን ቀን ነው ልጃችንን አስመለስን ምናምን ብላ ቪዲዮ ትሰራለች። ያው የኔ ቤተሰቦች ካልሰማችሁ ልንገራችሁ ብዬ ነው፣ በእኔ ላብራራላችሁ ብዬ ነው። ልጄ ከ8 ወር በኋላ በቃ ልጄ ተመለሰችልኝ እኔ እንደዚህ ምናምን ብላ ጂጂኪያ ነው ቪዲዮ ላይ ያወራችሁ። ከዛም ፋኒ ታጥኖ ሸሚዙን ተኩሶ ካልሲ አርጎ ኤዲት አስተካክሎ ካሜራ ፊት ዱቅ ብሎ ማብራሪያ እየሰጠ ቪዲዮ ሰራ። ጂጂ ክለቢዳ ጨብሳ ምናምን ተመችቷት በቃ ልጄ ተመልሳለች ጌዳው እኛ አሸንፈናል ምናምን ስትል ነበር። እንትን ላይ ታችሁታ ላብራራላችሁ ቪዲዮ ከፈለጋችሁ ላብራራላችሁ። እኔ ደክሞኛል ስለነሱ፣ ግን የሆነውን ነው የምነግራችሁ። ፖይንቱ ግን እሱ አይደለም። የምነግራችሁ ነገር አለ። የስ በሰው ህይወት የምትፈጨፍጪው አንቺ አይደለሽም። እናቴ ትሙት እኔ አልፈተፍትም። የኔ ወሬ ፍትፈታ ከመሰለ መስማት አትሰሚም ማለት ነው። ወይም ደግሞ እንትን አልሰለጠንሽም ማለቴ የሰለጠነ ነገር አታይ ገና ነሽ። የኔ ወሬ ይኸውላችሁ ሊያ ትፈተፍታለች፣ ሊያ ታማለች፣ ሊያ እንደዚህ ምናምን አይልት ላይክ እንደዚህ አይነት ነገር አውርታችሁ እኔ ተሸማቀቄ ምናምን ኖ ባባዛዊ በጣም ነው ደስ የሚለኝ። በጣም ደስ የሚለኝ ነገር እሱ ነው። ያልሽ ካልክ ደግሞ በሌላ ህግ ይታይልህ። አዎ ከስሻለሁ ሲል ሳምሪም ደግሞ እናቴም ጋር ጠበቃ እንትን ብላለች። የሁለታችሁ ጉዳይ ሌላ ቦታ ነው። አሁን ስለ ልጆቹ ነው። አሁንም ተመልሰው እናትየው ነው የሚለዋሉ። እናትየው በቃ ችግሩ ከኔ ጋር ነው እንጂ ስለ ልጆቹ ሂዶ ከዛ እንዲያውም ምንድን ያለው እንደዚህ ሲባል ስፔሻል ሲጋር እናትየው ጥሩ እናት ናት አለ እንጂ ፍርድ ቤት ውስጥ እንዴት ነው ምናምን ስለው ጥሩ እናት እኮ ናት እናትየው። እኔ ከእናትየው ጋር ችግር የለብኝ። ከማን ጋር ይባላል? ከኔ ጋር ነው ችግር የለበት። ከአያትየው ጋር ነው ችግር። ምን አገባን አሉት። እኛ የምንነጋገረው ከእሷ ጋር። ታዲያ ችግር ከሌለብን ምን ልታረግ መጣ አሉት። ለምን መጣችሁ ነው እንጂ ችግር ከሌለብን ለምን መጣችሁ? በየቪዲዮው እንዳለሙ ካሴ መሸለም የምትፈልጉ ከሆነ ሰብስክራይብ አድርጉ፣ ከዛ ኮሜንት ጻፉ። በቀጣይ ቪዲዮ መታችሁ ቪዲዮውን እዩ። ቻው።